በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ዛሬ የሥላሴ አንድነትና ሦስትነት ምልዓትና ርቀት እንዲሁም የምስጢረ ሥላሴን ነገር ከሚናገሩ መጻሕፍት ከብዙ በጥቂቱ ይዘንላችሁ መጥተናል። እናንተም የተዋህዶ ልጆች ይህንን ድንቅ ምስጢር ትጋሩ ዘንድ እነሆ አንተም አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ልንረዳው የምንችለውን ምስጢር ግለጥልን። ለዚህም ሰዓት ስላደረስከን ከሁሉ አስቀድመን ቅዱስ ስምህን እናመሰግናለን። ሁለት ወይንም ሦስት ሆናችሁ በስሜ ከዛ በተሰባሰባችሁበት እኔም በመካከላችሁ እገኛለሁ ባልከው ቃል ኪዳን መሠረትም በመካከላችን እንድትገኝልን ምስጢር እንድትገልጥልን ልናውቀው ልንረዳው የሚገባንን የሚጠቅመንን ትምህርት እንድታስተምረን አእምሯችን ሊሸከመው የሚችለውን ምስጢር እንድትገልጥልን ቅዱስ መንፈስን እንድታሳድርብን ሀገራችን ኢትዮጵያን ኦርቶዶክሳዊት ተዋህዶ ቤተክርስቲያናችንን ክርስቲያን ሕዝብን በቸርነትህ እንድታስብልን እንለምንሃለን። ክብር ምስጋና ለአብ ለወልድ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። በአብ ስም አምኜ አብን ወላዲ አስራጺ ብዬ፣ በወልድ ስም አምኜ ወልድን ተወላዲ ብዬ፣ በመንፈስ ቅዱስ ስም አምኜ መንፈስ ቅዱስን ሰራጺ ብዬ የምስጢረ ሥላሴን ነገር አንድነትና ሦስትነት ከአባቶቻችን ሊቃውንት የተረዳሁትን እነሆ የእግዚአብሔርን ፍጹም አንድነትና ልዩ ሦስትነት ማመን ከሁሉ ይቀድማል። በዐይነ ሥጋ የማይታይና የማይመረመር ሁሉን ማድረግ የሚችል የሰው ሕሊና አስሶ የማይደርስበት ሁሉን የፈጠረ መጀመሪያና መጨረሻ የሌለው ለዘላለም የሚኖር አምላክ መኖሩን እናምናለን። እርሱም በአካል በስም በግብር ሦስት፣ በባሕሪ በመለኮት በሕልውና በፈቃድ አንድ ነው። ከዚህም ባሻገር በመስጠት በመንሳት በመፍጠር በማሳለፍ በመግዛትና በአኗኗር አንድ ነው። ሥላሴ የሚለው ቃል ሰለሰ ሦስት አደረገ ካለው የግዕዝ ግስ የተገኘ ነው። ትርጉሙም ሦስትነት ማለት ነው። ቅድስት ሥላሴ ስንል ለሥላሴ ቅድስት ብለን እንቀጽላለን። ቅድስት ሥላሴ ማለት ልዩ ሦስትነት ማለት ነው። ይህም ሦስት ሲሆኑ አንድ፣ አንድ ሲሆኑ ሦስት፣ በባሕሪ በመለኮት በሕልውና በፈቃድ አንድ ነው። ከዚህም ባሻገር ሥላሴ የሚለውን ቃል ለመጀመሪያ ጊዜ ያለና የሚኖረውን አምላክ ለመግለጽ የተጠቀመው የአንጾኪያው ቴዎፍሎስ በ169 ዓመተ ምህረት ነው። ኋላም በኒቅያ ጉባኤ 318ቱ ሊቃውንት አጽንተውታል። እነዚህ 318ቱ ሊቃውንት በቅዱሳት መጻሕፍት የተመሰከረውን የእግዚአብሔርን ፍጹም አንድነትና ልዩ ሦስትነት ለእኛ በሚረዳ ቋንቋ ገለጡት እንጂ አዲስ ትምህርት አላመጡም። ይልቁንም ነገረ ሥላሴን ሳይረዱ በሥላሴ መካከል የክብርና የተቀድሞ ልዩነት ያለ አስመስለው በክደት ትምህርት የተነሱ መናፍቃንን ክደት ለማስረዳት የሐዋርያዊት ቤተ ክርስቲያንን የቀናች ሃይማኖት ለመግለጥ ምስጢረ ሥላሴን አብራርተው አስተምረዋል። ምስጢረ ሥላሴ ማለት የአንድነት የሦስትነት ምስጢር ማለት ነው። ምስጢር መባሉም በእምነት የተገለጠ ያለ እምነትም የማይመረመር ስለሆነ ነው። ይኸውም አብ ወልድ መንፈስ ቅዱስ በስም በአካል በግብር ሦስት ሲሆኑ በባሕሪ በሕልውና በመለኮት ደግሞ አንድ ናቸው። እንዲህ ባለ ድንቅ ነገር አንድ ሲሆኑ ሦስት፣ ሦስት ሲሆኑ አንድ ይባላሉና ይህም ልዩ ሦስትነት ረቂቅና በሰው አእምሮ የማይመረመር ስለሆነ ምስጢር ይባላል ወይንም ስውር ትምህርት ይባላል። ቅድስት ቤተ ክርስቲያናችንም እነዚህን የሥላሴ ስውር ትምህርቶችን ለምዕመኖቿ አምስቱ አዕማደ ምስጢር ብላ ስውር ትምህርቶችን ታስተምራለች። እነዚህም ስውር ትምህርቶች አንደኛ ምስጢረ ሥላሴ፣ ሁለተኛ ምስጢረ ሥጋዌ፣ ሦስተኛ ምስጢረ ጥምቀት፣ አራተኛ ምስጢረ ቁርባን፣ አምስተኛ ምስጢረ ትንሣኤ ሙታን ሲሆኑ ለዛሬ ምስጢረ ሥላሴን እንይ። ምስጢር ወይንም ስውር ትምህርት መባሉም እንዲህ ነው። ምስጢረ ሥላሴ ሥላሴ በአካል በግብር በስም ሦስት ናቸው።
በባህሪ፣ በህልውና፣ በፈቃድ፣ በአገዛዝ፣ በስልጣን ይህንን ዓለም ካለመኖር ወደ መኖር በማምጣት አንድ ናቸው። ሦስት ሲሆኑ አንድ፣ አንድ ሲሆኑ ሦስት። ይህንን የሰው ልጅ ሊመረምረው አንደበት ሊናገረው ስለማይችል ምስጢር ወይንም ደግሞ ስውር ትምህርት ይባላል። አንድ ነው ስንል ሦስት ነው፣ ሦስት ነው ስንል አንድ ነው። አንዱን አካል አንድ ጊዜ ሦስት ነው፣ አንድ ጊዜ ደግሞ አንድ ነው ማለት እንደምን ነው እንዴትስ ነው ብለን ጠይቀን መልስ ልናገኝበት የማንችል ረቂቅ ምስጢር ስለሆነ እንደምናውቀው ሦስት አይደለም፣ እንደምናውቀውም አንድ አይደለም። የምናውቀው አንድ ሦስት መሆን አይችልም፣ የምናውቀው ሦስትም አንድ መሆን አይችልም። ስለዚህ ስሉስ ቅዱስ ዘኢይትነገር የማይነገር አንድ ነው፣ የማይነገር ሦስት ነው። ስለዚህ ነው ስውር ትምህርት፣ የማይመረመር ትምህርት አስበንና መርምረን የማንደርስበት ስለሆነ ስውር ትምህርት ይባላል። ስለዚህ በአንድ አምላክ በሦስቱ አካላት እናምናለን። የክርስትና ዶግማ ወይንም ደግሞ መሠረተ እምነት በምስጢረ ሥላሴ ላይ የተመሠረተ ነው። ምስጢረ ሥላሴ የእምነታችን ዋነኛው ምሰሶ ነው። በመድኃን ትምህርት ውስጥ የመጀመሪያውን ደረጃ የሚይዘው ምስጢረ ሥላሴ ነው። ለመዳናችንም መሠረት ነው። ክርስቲያኖች ሁላችን የተጠመቅነው በሥላሴ በአብ በወልድ በመንፈስ ቅዱስ ስም ነው። ማቴዎስ 28 እንደምናገኘው ማለት ነው። የሥራችን ሁሉ መጀመሪያም አድርገን በስመ አብ ወወልድ ወመንፈስ ቅዱስ ስንልም በሥላሴ ማመናችንን እየመሰከርን ነው። በሥራችን መጨረሻም ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን ብለን ሥራችንን በሥላሴ ስም ጀምረን በሥላሴ ስም እንፈጽማለን። ሆኖም ግን ምስጢረ ሥላሴ ለሰው አእምሮ እጅግ የረቀቀ ስለሆነ የሰው አእምሮ ሊያውቅ የሚችለው እግዚአብሔር በገለጠለት መጠን ብቻ ነው። የአንድነት ምስጢር አንድ አምላክ ስለ ሥላሴ አንድነትና ሦስትነት ስናነሳ ቀድመን የምንመለከተው አንድነትን ነው። ይህም የሆነበት ምክንያት ለአንድነታቸውና ለሦስትነታቸው መቀዳደም ኑሮበት ሳይሆን የቁጥር መሠረት አንድ ስለሆነ በዚያው ለመጀመር ነው። እንዘ አሃዱ ሰለስቱ ወእንዘ ሰለስቱ አሃዱ። ሥላሴ ሦስት ናቸው ስንል እንደ አብርሃም፣ እንደ ይስሐቅ፣ እንደ ያዕቆብ የተነጣጠለና በክብርም ሆነ በዘመን የሚበላለጥ የሚቀዳደም ማለታችን አይደለም። ሦስት ሲሆኑ አንድ ናቸው እንጂ። አንድ ናቸውም ስንል ከሰው ሁሉ ቀዳሚ ሆኖ እንደተፈጠረው እንደ አዳም ሦስትነት የሚጠቀለል እንደ አዳም ሦስትነት የሚጠቀለል መቀላቀል ማለታችን አይደለም። አንድ ሲሆኑ ሦስት ናቸው እንጂ። ሥላሴ ቅድስት ተብሎ በሴት አንቀጽ መጠራታቸው ወላዲያነ ዓለም ወይንም ዓለምን ያስገኙ መሆናቸውን ለማጠየቅ ነው። እናት ለልጇ ስለምታዝንና ስለምትራራ ሥላሴም ለፍጥረታቸው ምሕረታቸው ዘላለማዊ ነውና ቅድስት ይባላሉ። ባህሪ ማለት ምንነትን የሚያሳይ ሲሆን የእግዚአብሔር ባህሪ የሚባሉትም የመለኮትነቱ ባህሪያት ናቸው። አካል የምንለው ደግሞ ማንነትን የሚገልጽ ሲሆን ሦስቱ አካላት የምንላቸው የአምላክን ማንነት የሚገልጹ ናቸው። ባህሪ ማለት ብሂረ ተንጠላጠለ፣ ሰፋ፣ ዘረጋ ከሚለው ግስ የወጣ ነው። ባህሪ አካል ስራውን የሚሰራበት መሳሪያ ነው። ባህሪና አካል እንደ አጽቅና እንደ ስር አንድ ናቸው፣ አይለያዩም። አንዱ ያላንዱ መኖር አይችልም። እግዚአብሔር በአንድነቱ የሚታወቅበት ስሞች ፈጣሪ፣ አምላክ፣ ጌታ፣ መለኮት፣ እግዚአብሔር፣ ጸባዖት፣ አዶናይ፣ ኤልሻዳይ የመሳሰሉት ናቸው። ሥላሴ በባህሪ ረቂቅ ናቸው። ሥላሴ በባህሪ
ረቂቅ ናቸው። ርቀታቸውስ እንዴት ነው ቢሉ ከፍጥረታት ሁሉ ነፋስ ይረቃል። ከነፋስ የሰው ነፍስ ትረቃለች። ከሰው ነፍስ መላእክት ይረቃሉ። ከመላእክት ደግሞ ሕሊናቸው ይረቃል። ይህ የሕሊናቸው ርቀት በሥላሴ ዘንድ እንደ አምባ እንደ ተራራ ነው። በዚህም ርቀታቸው በፍጥረት ሁሉ ምሉዋን ህዱራን ናቸው። ባሕርያቸውም የማይራብ የማይታረዝ የማይጠማ የማይደክም የማይታመም የማይሞት ሕያው ነው። ስምከ ሕያው ዘኢይመውት ትጉህ ዘኢይደቅስ ፈጣሪ ዘኢይደክም እንዳለ ቅዱስ ባስልዮስ። እግዚአብሔር አንድ መለኮታዊ ባሕሪ ዘላለማዊ የሆነ አምላክ ነው። መለኮት ማለት መለከ ገዛ ከሚለው የግስ ግስ የወጣ ሆኖ ግዛት ማለት ነው። መለኮት በዕብራይስጥ ቋንቋ መንግሥት ማለት ነው። በግዕዝ ግን ባሕሪ፣ አገዛዝ፣ ስልጣን ማለት ነው። እንግዲህ አብ ወልድ መንፈስ ቅዱስ በመለኮት ይህንን ዓለም በመፍጠር በስልጣን በመንግሥት አንድ ናቸው። አብ አልተፈጠረም፣ ወልድም አልተፈጠረም፣ መንፈስ ቅዱስም አልተፈጠረም። ሦስቱም አካላት ከዚህ ጀምሮ ነበሩ የማይባልላቸው ዘላለማዊ ናቸው እንጂ። አብ ወልድ መንፈስ ቅዱስ የሚለው የተለያዩ ክፍሎች ስም አይደለም፣ የአንድ አምላክ ስም ነው እንጂ። ሦስቱ አካላት በሕልውና ተገናዝበው ይኖራሉ እንጂ አይከፋፈሉም፣ አይነጣጠሉም። እያንዳንዳቸው አካላት በመለኮታዊ ባሕሪ አንድ ናቸው። ሐዋርያው ይህንን ሲያስረዳ ወበይንተሰ መባልይት ዘይዘብሁ ለአማልክት ነአምር ከመከንቱ እሙንቱ በውስተ ዓለም ወአልቦ አምላክ ዘእንበለ እግዚአብሔር። እንግዲህ ለጣዖት የተሰዋውን ሥጋ ስለ መብላት ጣዖት ሁሉ በዓለም ከንቱ እንደሆነ ከአንዱ እግዚአብሔር በቀር ማንም አምላክ እንደሌለ እናውቃለን በማለት ገልጾታል። አንደኛ ቆሮንቶስ ምዕራፍ 8 ከቁጥር 4። በአጠቃላይ ሥላሴ አንድ ሲሆኑ ሦስት ሲሆኑ አንድ ናቸው። አንድነቱ ሦስትነቱን ሳይጠቀልለው፣ ሦስትነቱ አንድነቱን ሳይከፍለው በሕልውና ተገናዝበው የሚኖሩ ናቸው። ሥላሴ በአካላት ሦስት ሲሆኑ በባሕሪ በመለኮት አንድ ናቸው። አንድ እግዚአብሔር አንድ አምላክ ናቸው። ይህንን ሲያስረዱ መጻሕፍት እንዲህ ይላሉ። እስራኤል ሆይ ስማ፣ እግዚአብሔር አምላካችን አንድ እግዚአብሔር ነው። ዘጸአት 6 አሃዱ እግዚአብሔር ወአሃዱ ሃይማኖት ወአሐቲ ጥምቀት። እግዚአብሔር አንድ ነው፣ ሃይማኖትም አንድ ነው፣ ጥምቀትም አንዲት ናት። ኤፌሶን ምዕራፍ 4 ከቁጥር 5። በደብረ ታቦር ጌታችን ብርሃነ መለኮቱን በገለጸበት በደብረ ታቦር ተራራም ምስጢረ ሥላሴ ተገልጿል። ወልድ በተለየ አካሉ ሥጋን ተዋህዶ በደብረ ታቦር ተገኝቶ አብ በሰማያት ሆኖ ዋውሳ ጴጥሮስ ወይቤሎ ለእግዚአብሔር ሰናይ ውእቱ ለነ ሐልዎ ዝየ ወእመሰ ትፈቅድ ንግበር በዝየ ሰለስተ ሰቃልዎ አሐተ ለከ ወአሐተ ለሙሴ ወአሐተ ለኤልያስ ወእንዘ ይትናገር ናሁ ደመና ብሩህ ጸለሎሙ ወናሁ ቃል እምውስተ ደመና እንተ ትብል ዝ ውእቱ ወልድየ ዛፈቅር ዘወቱ ሰመርኩ ወሎቱ ስምዕዎ። ጴጥሮስም መልሶ ኢየሱስን ጌታ ሆይ በዚህ መሆን ለእኛ መልካም ነው፣ ብትወድስ በዚህ 3 ዳስ እንስራ፣ አንዱን ላንተ አንዱንም ለሙሴ አንዱንም ለኤልያስ አለ። ከዛን በቁጥር አራት ላይ እርሱም ገና ሲናገር እነሆ ብሩህ ደመና ጋረዳቸው፣ እነሆም ከደመናው በእርሱ ደስ የሚለኝ የምወደው ልጄ ይህ ነው፣ እርሱን ስሙት የሚል ድምፅ መጣ። ማቴዎስ 17 ከቁጥር 4 እስከ 5። ሐዋርያዊ ተልእኮ ሲሰጥ ራሱ ባለቤቱ ጌታችን ኢየሱስ ክርስቶስም የማዳን ሥራውን ፈጽሞ ከማድረጉ በፊት ለደቀ መዛሙርቱ ቋሚ ትእዛዝ ሲሰጥ ሁሩ ወመሃሩ ኩሎ አሕዛብ እንዘ ታጠምቅዎሙ በስመ አብ ወወልድ ወመንፈስ ቅዱስ ወመሃርዎሙ ኩሎ ይቀቡ ዘአዘዝኩክሙ ወናሁ አነ ምስሌክሙ በኩሉ መዋይል እስከ ህልቀተ ዓለም። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስም እያጠመቃችኋቸው
ያዘዝኳችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆም እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከአንተ ጋር ነኝ ብሏል። ማቴዎስ 28 ከእናንተ ጋር ነኝ ብሏል። ማቴዎስ 28 ከቁጥር 19 እስከ 20። በዚህም አብ ወልድና መንፈስ ቅዱስ ብሎ ሦስትነታቸውን ገልጿል። ስለ መንፈስ ቅዱስም ሲናገር ወሶበ መጻ ጰራቅሊጦስ ዘአነ እፌኑ ለክሙ እምኀበ አብ ወመንፈስ ቅዱስ እምኀበ አብ መንፈሰ ጽድቅ ዘይወፅእ እምኀበ አብ ውእቱ ሰማዕትየ። ዳሩ ግን እኔ ከአብ ዘንድ የምልክላችሁ አጽናኝ እርሱም ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እርሱ ስለ እኔ ይመሰክራል። እናንተም ደግሞ ከመጀመሪያ ከእኔ ጋር ኑራችኋልና ትመሰክራላችሁ በማለት አንድነትና ሦስትነቱን በግልጽ ተናግሯል። ዮሐንስ 15 ከቁጥር 26። በሐዋርያት አንደበት ብርሃነ ዓለም ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች በጻፈው መልእክቱ የሥላሴ ሦስትነት ገልጾ ታምሁ በቤናቲክሙ በአምሃ ቅድስት አምሁክሙ ኩሎሙ ቅዱሳን ጸጋሁ ለእግዚእነ ኢየሱስ ክርስቶስ በፍቅረ እግዚአብሔር ወሱታፌ መንፈስ ቅዱስ ያሉ ምስለ ኩልክሙ። የጌታ የኢየሱስ ክርስቶስ ጸጋ የእግዚአብሔርን ፍቅር የመንፈስ ቅዱስም ኅብረት ከሁላችሁ ጋር ይሁን ብሎ በሁለተኛ ቆሮንቶስ ምዕራፍ 13 ከቁጥር 14 በማለት ተናግሯል። ሐዋርያው ቅዱስ ዮሐንስ በጻፈው መልእክቱ በማያሻማ ሁኔታ በሰማይ የሚመሰክሩ ሦስት ናቸው፣ እነርሱም አብ ወልድ መንፈስ ቅዱስም ናቸው። አንደኛ ዮሐንስ ምዕራፍ 5 እነዚህ ሦስቱም አንድ ናቸው በማለት የሥላሴን አንድነትና ሦስትነት በግልጽ ያስረዳናል። ወንጌላዊው ቅዱስ ዮሐንስም በራእዩ እነሆም በጉ በጽዮን ተራራ ቆሞ ነበር፣ ከእርሱም ጋር ስሙና የአባቱም ስም የመንፈስ ቅዱስም ስም በግንባራቸው የተጻፈላቸው 144,000 ነበሩ። ራእይ 14 በማለት በገጸ ልቦናቸው ስመ ወላዲ፣ ስመ ተወላዲና ስመ ሰራጺ የተጻፈባቸውን የሥላሴን ልጆች አይቷል። በዚህም የሥላሴን ልዩ ሦስትነት በግልጽ መስክሯል ማለት ነው። ስለዚህም የተዋህዶ ልጆች ሆይ እነዚህን የመሳሰሉት ሁሉ እግዚአብሔር አንድነቱንና ሦስትነቱን የገለጸባቸው ምስክሮች ናቸው። የምስጢረ ሥላሴ አስረጅ ምሳሌዎች ምስጢረ ሥላሴ በሊቃውንትም ትምህርት የአብ ወላዲነት፣ የወልድ ተወላዲነትና የመንፈስ ቅዱስ ሰራጺነት ነው። አብ ተወላዲ ሰራጺ አይባልም። ወላዲ አስራጺ ወልድን ቅድመ ዓለም ያለ እናት የወለደ መንፈስ ቅዱስን ያሰረጸ ያስገኘ ቢባል እንጂ። ወልድም ወላዲ አስራጺ የሰረጸ አይባልም። ተወላዲ ከአብ ቅድመ ዓለም ያለ እናት የተወለደ ቢባል እንጂ። መንፈስ ቅዱስም ወላዲ ተወላዲ አስራጺ አይባልም። ሰራጺ ከአብ የወጣ የተገኘ ቢባል እንጂ። እነዚህ ወላዲ ተወላዲ ሰራጺ የሚባሉት ቃላት ሦስት አካላት ለየብቻ የሚታወቁባቸው የግብር ስሞች ናቸው። 318ቱ ሊቃውንት አባቶቻችን በሃይማኖተ አበው ምሳሌ ሲመስሉ ምሳሌ ዘይሐጽጽ ወይም ጎደሎ ምሳሌ በማለት አንዳንድ ምሳሌዎችን ያቀርባሉ። ምሳሌውንም ጎደሎ የሚሉበት ምክንያት ምስጢረ ሥላሴ ሙሉ በሙሉ ምሳሌ የሚሆን ሲያጡ ነው። ይሁንና ምሳሌ ከሚመሰልለት ነገር እንደሚያንስ ቢታወቅም ለማስተማር ግን ይጠቅመናልና ቤተ ክርስቲያን ነገር ሃይማኖትን በምሳሌ ታስረዳለች። ይህንንም የሥላሴን ሦስትነትና አንድነት ሐዋርያት ከጌታችን ከኢየሱስ ክርስቶስ በተማሩት መሠረት እንዲህ በሚገባ ገልጸውታል። የሥላሴ አንድነትና ሦስትነት በሰው ነፍስ ምሳሌ ይገለጻል። ሰው በነፍሱ ሦስትነት አለው። ይኸውም ልብነት፣ ቃልነት፣ ሕይወትነት ነው። ስለዚህ በሰው ነፍስ በልብነቷ አብ፣
በቃልነቷ ወልድ፣ በሕይወትነቷ መንፈስ ቅዱስ ይመሰላሉ። የነፍስ ልብነቷ ቃልነቷን ሕይወትነቷን ከራሷ ታስገኛለችና ቃልና ሕይወት ከአንዷ ልብ ስለተገኙ በከዊን ወይም ደግሞ በመሆን ልዩ እንደሆኑ በመናገርም ይለያሉ። ነፍስ ስትገኝ በሦስትነቷ በአንድ ጊዜ ተገኘች። አንዷ ልብነቷ ቀድሞ ቃልነቷንና እስትንፋስነቷ በኋላ አልተገኙም። እንዲሁም አብ ወልድን በቃል አምሳል ወለደው፣ መንፈስ ቅዱስንም በእስትንፋስ አንጻር አሰረጸው። ነፍስ ስትገኝ በሦስትነቷ በአንድ ጊዜ ተገኘች። አንዷ ልብነቷ ቀድሞ ቃልነቷንና እስትንፋስነቷ በኋላ አልተገኙም። ሰው በዚህ አኳኋን በነፍሱ የሚመስለው ስለሆነ እግዚአብሔር ወይቤ እግዚአብሔር ንግበር ሰብአ በአርአያነ ወበአምሳሊነ፣ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር ዘፍጥረት 1 ከቁጥር 26 ብሎ ተናገረ። ስለዚህ ነፍስ፣ ልብ፣ ቃል፣ እስትንፋስ የሦስትነት ነገር በተናገረበት ድርሳን እንዲህ አለ። አምላክ ውእቱ አብ ወአምላክ ውእቱ ወልድ ወአምላክ ውእቱ መንፈስ ቅዱስ ወኢተባሃሉ ሰለስተ አማልክተ አላ አሐዱ አምላክ ብሏል። ይህም ማለት አብ አምላክ ነው፣ ወልድም አምላክ ነው፣ መንፈስ ቅዱስም አምላክ ነው። ነገር ግን ሦስት አማልክት አይባሉም፣ አንድ አምላክ ነው እንጂ ማለት ነው። ሌላም ምሳሌ እነሆ። የሥላሴ አንድነትና ሦስትነት በፀሐይ ይመሰላል። ፀሐይ አንድ ሲሆን ሦስትነት አለው። ይኸውም ክበቡ ብርሃኑ ሙቀቱ ነው። በክበቡ አብ፣ በብርሃኑ ወልድ፣ በሙቀቱ ደግሞ መንፈስ ቅዱስ ይመሰላሉ። አብ ፀሐይ፣ ወልድ ፀሐይ፣ ወመንፈስ ቅዱስ ፀሐይ አሃዱ ውእቱ ፀሐየ ጽድቅ ዘላዕለ ኩሉ እንዳለ አባ ሕርያቆስ በቅዳሴ ማርያም። እነዚህ ክበብ ብርሃንና ሙቀት ሦስቱ በአንድ ላይ መኖራቸው አንድ ፀሐይ እንጂ ሦስቱ ፀሐዮች አያስብላትም። ከፀሐይ ክበቧ ብርሃኗና ሙቀቷ ያለ መቀዳደም እንደሚገኝ እንዲሁ ከአብ ወልድ ተወለደ፣ መንፈስ ቅዱስም ሰረጸ። ይህም ያለ መቀዳደም ያለ መለዋወጥ ነው። ሌላም ምሳሌን ጨምር። የሥላሴ አንድነትና ሦስትነት በእሳት ይመሰላል። እሳት አንድ ሆኖ ሳለ አካሉ ወይም ደግሞ ነበልባሉ ብርሃኑ እና ዋዕዩ ወይም ሙቀት አለው። በአካሉ አብን፣ በብርሃኑ ወልድን፣ በዋዕዩ ወይም ደግሞ በሙቀቱ መንፈስ ቅዱስ ይመሰላሉ። አብ እሳት፣ ወልድ እሳት፣ ወመንፈስ ቅዱስ እሳት አሐዱ ውእቱ እሳተ ሕይወት ዘእማርያም እንዳለ አባ ሕርያቆስ በቅዳሴ ማርያም። ጌታችን ኢየሱስ ክርስቶስም ለደቀ መዛሙርቱ እኔና የባሕሪ አባቴ አብ የባሕሪ ሕይወት የመንፈስ ቅዱስም እሳትና ነበልባል ፍህምም ነን በማለት አስተምሯቸዋል። ቅዳሴ ሰለስቱ ምዕት። ሌላ ምሳሌም ሥላሴ በባሕር ኩነት ይመሰላሉ። ባሕር አንድ ሆኖ ሳለ ስፋት እርጥበትና እንቅስቃሴ አለው። በስፋቱ አብን፣ በእርጥበቱ ወልድን፣ በእንቅስቃሴው መንፈስ ቅዱስ ይመሰላሉ። ሰው ከባሕር ገብቶ ዋይቶ ሲወጣ በአካሉ ላይ እርጥበት ይገኛል እንጂ ስፋትና እንቅስቃሴ አይገኝም። ወልድም በቃልነቱ ክነት ከአብና ከመንፈስ ቅዱስ ሳይለይ በተለየ አካሉ ሰው በሆነ ጊዜ በመለኮት አንድ ስለሆነ አብና መንፈስ ቅዱስ ሥጋ ለበሱ አያሰኝም። አባ ሕርያቆስም በቅዳሴ ማርያም ድርሰቱ ላይ እንዲህ እያለ ነው ስለ ሥላሴ አንድነትና ሦስትነት የሚነግረን። አብ ጎህ፣ ወልድ ጎህ፣ ወመንፈስ ቅዱስ ጎህ አሐዱ ውእቱ ጎሃ ጽባሕ ዘበጸዳለ ብርሃኑ ሰሰለ ጽልመት። ማለትም አብ ጎህ ይባላል፣ ወልድም ጎህ ይባላል፣ መንፈስ ቅዱስም ጎህ ይባላል። በሥልጣኑ ኦሪት ያለፈችበት ኃጢአት ድንቁርናና በሥልጣኑ ኦሪት ያለፈችበት ኃጢአት ድንቁርና የጠፋችበት ብርሃንነት ያለው አንድ ጎህ ይባላሉ። ለጎህ ሦስትነት አለው። አካሉ ብርሃኑ፣ ርቀቱ አካሉ ጎህ ቀደደ ይባላል። ብርሃኑ ከጽንፍ እስከ ጽንፍ መልቶ ይታያል። ርቀቱ በዝግ ቤት ይገባል። ይህም በአካሉ አብ በብርሃኑ ወልድ በርቀቱ መንፈስ ቅዱስ ይመሰላሉና አብ ጉንደወይን ወልድ ጉንደወይን ወመንፈስ ቅዱስ ጉንደወይን አሐዱ ውእቱ ጉንደወይነ ሕይወት ዘቦቱ ጤመ ኩሉ ዓለም።
ማለትም ሰው ሁሉ ጣዕመ ጸጋ ያገኘበት ሕይወትነት ያለው አንድ ወይን ይባላሉ። ለወይንም ሦስትነት አለው። ወይነ ዕብራይስዲ፣ ወይነ ጋዲ፣ ወይነ ሴሬቅ አለና ይህስ በሀገር ቢለያይ ነው እንጂ አንድ ነው ብሎ አንድ እንጨት ሦስትነት አለው። ግንዱ፣ ቅጠሉ፣ ፍሬው። በግንዱ አብ፣ በቅጠሉ ወልድ፣ በፍሬው መንፈስ ቅዱስ ይመሰላሉና አብ ሐሊብ፣ ወልድ ሐሊብ፣ ወመንፈስ ቅዱስ ሐሊብ። አሐዱ ውእቱ ሐሊብ ዛልቦቱ ትውሴት። ማለትም ውሃ ያልተቀላቀለበት አንድ ሐሊብ ይባላሉ። ለሐሊብ ሦስትነት አለው። ቅቤው፣ አጓቱ፣ አይቡ። እነዚህ ሁሉ ሦስት ግብር ስላላቸው በአካል አንድ እንዲባሉ ሥላሴም ሦስት አካል ስላላቸው በባህሪ አንድ ይባላሉና እነዚህ ሁሉ ምሳሌዎች አንድ ነፍስ፣ አንድ ፀሐይ፣ አንድ እሳት፣ አንድ ባህር እንጂ ሦስት ነፍስ፣ ሦስት ፀሐይ፣ ሦስት እሳት፣ ሦስት ባህር እንደማይባሉ ሁሉ ሥላሴም በአካል በስም በግብር ሦስት ቢባሉም በባህሪ በሕልውና በፈቃድ በመለኮት አንድ ናቸው እንጂ ሦስት አማልክት አይባሉም። እንዘ አሐዱ ሰለስቱ ወንዘ ሰለስቱ አሐዱ ይሴለሱ በአካላት ወይተዋሐዱ በመለኮት እንዳለ ቅዱስ ባስልዮስ ዘቂሳርያ። ምእመናን የኦርቶዶክስ ተዋሕዶ ልጆች ይህ ሁሉ ምሳሌ መቅረቡ ሰው የተባልን እኛ በምንረዳው መጠን ለመግለጽ ያህል ነው እንጂ ከ22ቱ ስነ ፍጥረታት መካከል ለሥላሴ የሚሆን ፍጹም ምሳሌ የለም። 4 ነጥብ። ይቆየን። የእግዚአብሔር አብ ቸርነት፣ የእግዚአብሔር ወልድ ፍቅር፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የእመቤታችን የቅድስት ድንግል ማርያም አማላጅነት፣ የቅዱሳን መላእክት ጠብቆትና የቅዱሳን ሰማዕታት ተራዳይነት አይለየን። አሜን።